ሰላም የተፈጥሮ ወዳጆች የሆናችሁ የሬሲንግ እርግብ አድናቂ የሆናችሁ ዛሬ ይዤላችሁ የመጣሁት ኤክስትሪም ሎንግ ዲስታንስ የሚበሩ ከ1000 ኪሎ ሜትር በላይ የሚበሩ የሬሲንግ እርግቦችን ጥምረት ነው። ከሾርት ዲስታንስ ጋር አንድ ላይ አጣምሬ ያገኘሁትን ውጤት ነው ማሳያችሁ። ይህ እርግብ የቤልጂየም ሆኖ ኤክስትሪም ሎንግ ዲስታንስ ነው። እሱን እርግብ የምንለይበት ዋናው ዘዴ የመጨረሻው የክንፉ ርዝመት 4 ክፍል ከሌሎቹ ይረዝማሉ። ሎንግ ዲስታንስ ሲሆኑ ደግሞ ከ8 እስከ 6 ያሉት የላባዎቹ የመጨረሻዎቹ ክፍሎች ከሌሎቹ ይረዝማሉ። እንደገና የደረት የሰውነት ስትራክቸራቸው ከሾርት ዲስታንሶቹ እና ከሚድል ዲስታንሶቹ ጋር በጣም ልዩነት አለው። ዛሬ ከሾርት ዲስታንስ ጋር ጥምረት አድርጌ ያገኘሁትን ቀርቶች አሳያችኋለሁ። ውጤታቸውን ደግሞ በበረራ አብረን የምናይ ይሆናል። በዚህ ቻናል ቱሪዝም፣ ተፈጥሮ፣ የተለያዩ በትራቭል መልክ የማቀርባቸው ብዙ ስራዎች ይኖራሉ። በዚህ ቻናል ተከታተሉ። ቆንጆ ትምህርቶችን የምንማማርበት ቻናል ነው። ሰብስክራይብ እያደረጋችሁ ለሌሎችም አጋሩ። ዛሬ ያገኘሁት እርግብ ይህ ነው። እንግዲህ አልለቀቁትም፣ ከሌላ ቦታ የተገዛ ነው። በዓለማችን ውድ እና ተወዳጅ የሆኑ እርግቦች ስፖርት ነው። ይሄ እንግዲህ ቺ ከሲኤችኤን ናት። እንግዲህ የሁለቱ ጥምረት ነው የተገኙት ጫጩቶቹ። ያላቸውን አቋምና ብቃት ደግሞ አብረን የምናየው ይሆናል። ኢትዮጵያ ውስጥ ለማስፋፋት ትላልቅ አርቢዎች አሉ። ከነሱ በመቀጠል እኛም ደግሞ ይሄንን ተቀላቅለን ጥሩ ውጤት በማምጣት ሌሎችንም እንድናፈራ ጥረት እናደርጋለን። ይህን ቻናል ሰብስክራይብ አድርጉ። የበለጠ እያሻሻለን ቻናሉን እንመጣለን። ማወቅ የምትፈልጉት ነገር ካለ በኮሜንት አሳውቁኝ። ሼር እያደረጋችሁ ለተፈጥሮ ወዳጆች ባይ